አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት አላችሁ? ሰላም ነው? እንዴት ከረማችሁ? አልሐምዱሊላህ በጣም ሰላም ነኝ። ከረጅም ጊዜ በኋላ ከረጅም ቆይታ በኋላ ተከስቻለሁኝ ማለት ነው። ቻናሌን ካያችሁት ከረመዳን በፊት ቪዲዮ የለቀኩኝ ነኝ ማለት ነው። ከዛን በኋላ ምንም ነገር አልነበርኩኝም እና ዛሬ ወደ እናንተ ጋር ተከስቻለሁኝ። ዋንኬ ስለገባሁኝ በጣም ደስ ብሎኛል። ውድ ተከታታዮች ቤተሰቦች ሰብስክራይብ አድርጋችሁ ያበረታታችሁኝ እህቶች በሙሉ የአላህ ምንድነው በቃ የአላህ ኸይር ነገር ሁሉ ይገባችሁ። እጅግ በጣም ነው የማመሰግነው። ጀዛኩሙላሁ ኸይራ ሙስሊም ለሆናችሁ ሌሎችም ቴንኪው በጣም ነው የማመሰግነው ማለት ነው። እና ዛሬ ምን መሰላችሁ ሻይና ገዋ ቀረብ አድርጌ እየበላሁኝ የሆነ ነገር ላወራ ፈለኩ ከእናንተ ጋር ማለት ነው። ምን መሰላችሁ ብዙ ጊዜ አንዳንድ ከጓደኛ ጋር ወይንም ደግሞ ከእህቶች ጋር ስናወራ ማለት ነው ምን አለ መሰላችሁ አንዳንዶች ውይ ጧት ተነስቼ እኮ እኔ ሻይ ካልጠጣ ወይንም ደግሞ ገዋ ካልጠጣኝ በቃ አይኔ አይከፈትም አይኔ አይበራም የሚሉት አሉና የኔ ልምድ ደግሞ ምንድነው ታውቃላችሁ? አሱር ላይ የሆነ ነገር ከአሱር ሶላት በኋላ ማለት ነው ወይንም በኢትዮጵያ ከ10 ሰዓት በኋላ የሆነ ነገር መቅመስ ካልቻልኩኝ በቃ ምሽቴን ስሪ አይለኝም። ጥንሽ ነው የሚለኝ። ስጥልት ምሽት አይሆንም በጥቅሉ ማለት ነውና ሁላችንም የራሳችን የሆነ ባህሪ ወይንም ደግሞ ልምድ ሊኖረን ይችላል። ግን ጧት አልቀምስም ማለት አይደለም። በፊት ነው እኔ ጧት ሳልቀምስ ወደ ስራ የምገባው። ግን ከጊዜ በኋላ በጣም ያው ህይወት አንዳንድ ጊዜ ያስተምራችሁ የለ በህይወት ውጣ ውረድ ውስጥ ስማር አሁን ላይ ቁርስ አልበላ ወዴትም አልገባም። በዚሁ አጋጣሚ የምልላችሁ ፈልጌ መሰላችሁ ብዙ ጊዜ እኛ ሀበሾች ማለት ነው ሀበሾች በብዛት ብዙ ቦታ ሳገኝና ሳይ ጧት ተነስተን ብድግ ብለን ወደ ስራ ነው የምንገባው። አረብ ቤት ስንሰራ ማለት ነው ብድግ ብለን ወደ ስራ ነው የምንገባው። ሌሎች ዜጎች ግን ካያቸዋቸው የፈለገ ነገር ቢሆን ቁርሳቸውን ሳይበሉ ወደ ስራ ይገቡ፣ አርፍደው እንኳን ቢነሱ ማለት ነው። እኛ ደግሞ ብር ብለን ወደ ስራ ነው የምንከደው። ከሰራን በኋላ ቁርስ እንበላለን፣ ከሰራን በኋላ የሆነ ነገር እንትንላለን ነው የምንለው። እና አሁን ላይ ሳስበው እኔ ከተማርኩት አንጻር ልነግራችሁና ላወራችሁ የፈለኩት ምንድነው ቁርስ ሳትበሉ ወደ ስራ አትግቡ። ወላሂ ነው የምላችሁ። ማለት በሰዓቱና በጊዜው እኛ ጉዳቱ አይታየንም። እየቆየ ስንሄድ ግን በሽታ ይዞብን ነው የሚመጣው። ችግሩ ግልጽ የሚሆነው ከጊዜ በኋላ ነው ማለት ነው። እኛ ብር ብለን ስራችንን ሰርተን የከወን ይመስለናል ማለት ነው። እንደገና ደግሞ ኃይላችሁን ራሱ ብትፈትሹትና ብታዩት ቁርስ በልታችሁ ማለት ነው ቁርስ በልታችሁና ሳትበሉ የምትሰሩ ስራ በጣም ልዩነት አለው። ቁርስ በልታችሁ ወደ ስራ ካገባችሁ የፈለገ ነገር ሲራ ቢበዛባችሁ የፈለገውን ያክል ስራ ብትሰሩ ምንም አትደክሙም፣ አትሰለቹም፣ አያስጠላችሁም። ቀናችሁ መዳም እንኳን ብትጮህ ወይንም የሆነ ነገር እንትን ብትላችሁ አይሰማችሁም። በቃ ዝም ብላችሁ አሳልፋችሁ ስራችሁን ፈታ ብላችሁ ነው የምትሰሩት። ቁርስ ካልበላችሁ ግን እናንተ አይታወቃችሁም። የራባችሁ አይመስላችሁም፣ የተጎዳችሁ አይመስላችሁም። ሁሉ ነገር ነው እንትን የሚላችሁ። ትንሽ ነገር እንትን ይላችኋል፣ ትንሽ ነገር ያስጠላል፣ ትንሽ ነገር ያስከፋችኋል ማለት ነው። ስለዚህ በተቻለ መጠን ማለት ነው አርፈዳችሁን ብትነሱ ምንም ነገር ቢያጋጥማችሁ አረብ ቤት የምትሰሩ የመዳም ቅመሞች ማለት ነው ቁርስ ሳትበሉ አትግቡ፣ እንደኔ ማለት ነው። አበሾች ለራሳችሁ ክብር ስጡ። እኛ ራሳችንን ስናከብር ነው እነሱ ሊያከብሩን የሚገቡት የሚችሉት ማለት ነው። የሚያከብሩን እኛ ባከበር ነው ልክ ነው። ነፍሳችንን ባከበርናት ልክ እነሱም ያከብሩናል። ስለዚህ ይብዛም ይነስም ሳትቀምሱ ፍጡር ሳትበሉ ወደ ስራ አትግቡ ማለት ነው። ቁርሳችሁን በልታችሁ ከዛ በኋላ ደስተኞች ሆናችሁ ፏ ብላችሁ ወደ ስራችሁ ብትገቡ ስራችሁን በደስታ ታከናውናላችሁ። ሳትበሉ ከገባችሁ ግን በቃ ስራው ልሰሩ ትችላላችሁ፣ ግን አያፈጥናችሁም፣ ትደክማላችሁ። ሰውነታችሁ ዛልን የሚለው ምን ሆኜ ነው ምናምን ትላላችሁ። ግን ያ ሁላ የሚመጣው ከምንድነው? ቁርስ ካለመብላታችሁ ችግር ነው። ስለዚህ ውድ እህቶቼ ቁርስ ሳትበሉ ወደ ስራ ለመግባት አትሰቡ፣ አትሞክሩ። ቁርስ እየበላችሁ ሞክሩት ማለት ነው። እኔ በተደጋጋሚ አይቼዋለሁኝ። በፊት እንደዛ ነበር። ብድግ ብዬ በቃ በተለይ ከረፈደ ስራዬን መስራቴን ነው እንጂ የኔ ቁርስ የማይታሰብ ነው ማለት ነው። ከዛ እስከ ምሳ ይደርሳል። ምሳም ደግሞ ብሉ እንኳን ስንባል ቆይ ነው የምንለው ምሳ ሰዓት ላይ ራሱ ማለት ነው። እኛ የምንሰራት ሆነ ለነሱ ነው እንጂ የምንለው ቆይ ማን በልቼ ተረጋግቼ የምንለው ነገር የለም ማለት ነው። ነገር ግን እነሱ መስራት የምንችለው እነሱ የፈለጉትን ነገር መፈጸም የምንችለው መጀመሪያ እኛ ስንቆም ነው አይደለም።
ስለዚህ ምግብ ለሰው ልጅ አስፈላጊ እስከሆነ ድረስ ምሳችሁንም በአግባቡና በስርዓት ቁጭ ብላችሁ መመገብ ያገኛችሁትን ማለት ነው። ቢጠሯችሁ እንኳ ቆይ እየበላሁኝ ነው በቃ በልቼ ሳበቃ ወደ ስራ ገባለሁኝ። እኛ በቃ እየበላን እንኳ ከጠሩን እየሮጥን ነው የምንሄደው ማለት ይሄን እኮ አንድ ሰው እኛ ራሳችንን በሰጠነው ልክ ነው የሚያውቀንም እንትን የሚለንም ማለት ነው። የፈለገ አዛዦች ቢሆኑ የፈለገ መዳን ብትሆን እኛ ባስለመርናት እኛ እንትን ባልናት ልትስማማ ትችላለች። ስታቋቋማችንን በዛው ነው የምትቀጥለው ማለት ነው። ከስንት አንዳንዶች ካልሆኑ በስተቀር በጣም ክፉዎች ካልሆኑ በስተቀር ማለት ነው። አንዳንዶችም እየበላቸው ራሱ ክብር የሚኖራቸው ሰዎች ወይም የሚኖራቸው አሰሪዎች አሉ። አይ እየበላች ነው ይላሉ ሀታ በልተን እስከምንጨርስ ድረስ ማለት ነው። እና መጀመሪያ ምግብ ከበላችሁ በኋላ ወደ ስራችሁ ለመግባት አስቡ ማለት ነው። ሁለተኛው ነጥቤ ደግሞ ምን መሰላችሁ? አዲስ ስንመጣ ወይም የምትመጡ እህቶች ማለት ነው በጠለብ ሊሆን ይችላል፣ በባህርም መተን በተለያየ መንገድ መተን አዲስ አረብ ቤት ውስጥ ስራ ስንገባ እንደኛ ሀገር ነው የሚመስለን ማለት እንደኛ ሀገር አሰሪዎች ይመስለናል መሰለኝ። እና እኛ ሀገር አሰሪዎች አሁን ወሰብ ከፍተው እስከሚሰጡ ድረስ በራሳቸው እጅ እስካላቀረቡ ድረስ ንክት አናደርግም ወይንም አይበላም አይደለ? እንደዛ ነው የማውቀው እኔ ባልሰራም ማለት ነው። እና እንደዛ ይመስለንና አረብ ቤት ሄደን እነሱ ካልሰጡን እኛም በላም ክንትር እንላለን ምናምን። እንደዛ የሚባል አይሰራም። እዚህ የፈለገ ክፉ እንኳን ቢሆኑ ምግብ የሚከለከሉ ከስንት አንዶች ናቸው። ምግብ አይከለክሉም። እኛ ሀገር መሰብ የሆነ ደግሞ እቃ ውስጥ ነው የምናስቀምጠው አይደል? የእነሱ ደግሞ ምግብ የሚቀመጠው ተላጃ ውስጥ ነው። ለአዲሶች ነው ማለት ነው። ተላጃችሁን ክፍት አድርጋችሁ የምታገኙትን ነገር ያያችሁትን ነገር ቅመሱ ማለት ነው። ደግሞ ሳታውቁ ሌላ ነገር እንዳትበሉ እንጂ የማይበላል ነገር ማለት ነው። እና በእርግጠኛ አበሾች እንትን አንልም፣ ሁሉም ነገር ያገኘነውን ነገር ወደ አፋችን አንልም። ግን ቢሆንም አብዛኛው ነገር የሚቀመጠው የሚበላ ነገር ተላጃ ውስጥ ነው። ተላጃውን እየከፍታችሁ ቅመሱ ማለት ነው። በእርግጥ አዲስ ስንሆን የምግቡ ጣዕም ራሱ ይለያይብናል ማለት ነው። የምግቡ ጣዕም ቶሎ ላንለምደው እንችላለን። ግን የፈለገ ቢሆን አልወደውም ብላችሁ እንዳትናገሩ ለነሱ ማለት ነው። ይሄን ሲሰጧችሁ ራሱ ገና ሳትለምዱት ማለት ይሄን አልወድም እያላችሁ እንትን እንዳት በተለይ ጠለብ ቤት ያላችሁ እህቶች ተውጭ እንኳን ልትቀያይሩ ወይም ተዛ ቤት ልትወጡ ትችላላችሁ። ግን ጠለብ ውስጥ ያላችሁ እህቶች የሆነ ነገር ሲሰጧችሁ አንወድም እንዳትሏቸው። ምክንያቱም አልወድም ብለሽ የሆነ ሰዓት ላይ ለምደሹ ብትወጪ በቃ አትፈልግም እሷ ይሄንን አትወደውም እያሉ ነው የሚተውሽ ማለት ነው። አንቺ ማትሰሪ ከሆነ ምግብ በጣም ትጎጃለሽ ያኔ ማለት ነው። እኔ በራሴ ልምድ ስላለ ነው። የሆነ ቱና በፊት በጣም አልወድም ነበረ እና ቁርስ ላይ ቱና ሲያቀርቡ በቃ አልፈልግም ምናምን ነው የምለው። አልፈልግም እኔ ምናምን ነገር ላለሁኝ። ከዛ በኋላ ላይ ግን መውደድ ስጀምር በሆነ ጠሪቅ በቃ ቱና አሁን ላይ በጣም የምወደው ምግብ ነው፣ ፍጡር ላይ ቁርስ ላይ ማለት ነው። ስለዚህ ሁሌ አትወድም እያሉ ይመልሱ ነበረ ማለት ነው። እንደዛ አይነት ነገር እንዳያጋጥማችሁ የማትወዱትን ነገር ለአረቦቹ ሲሰጧቸው አንወደውም አትበሉ። ቢያንስ መራሳችሁን አስነክታችሁ ቀምሳችሁ እንኳን ወደ ካርቶን ላይ ሊሆን ይችላል እንስሳ የሚያስቀምጡበት ነገር ላይ ብታስቀምጡ ነው የሚሻለው ማለት ነው እንደኔ ምክር። ስለዚህ እንዳትፈሩ፣ ያፈለጋችሁትን ነገር ውጥት እያደረጋችሁ ብሉ። ምላሳችሁን ተድሪብ አድርጉት። ያኔ እየደጋገማችሁ ሞክሩት ማለት ነው። ከዛ ትወዱታላችሁ፣ ትለምዱታላችሁ። ቀስ እያላችሁ የዝን ጣዕሙን ስታጣጥሙት ምላሳችሁ እየለመደው ነው የሚሄደው ማለት ነው። የማትወዱት ነገር አይኖርም። እውነት መጀመሪያ ስንመጣ ውይ እንዴት ነው የሚበሉት ምናምን እንላለን ማለት ነው። በኋላ ላይ ግን ከነሱ ብሰን ቁጭ ነው የምንለው፣ እንወደዋለን በጊዜ ብዛት ማለት ነው። ስለዚህ ውዴቶች ራሳቸውን ጠብቁ፣ ራሳቸውን ለመንከባከብ ሞክሩ። ብዙዎች የቆየነው እንኳን እናውቀዋለን፣ ግን የቆየነውም እንኳን አሁን ላይ ችግር ያለብን ምንድነው? በቃ ሳንበላ ነው ወደ ስራ የምንገባው። ምግብ ለክ ነው ፎከስ አናደርግም ብዙ ጊዜ አበሾች ማለት ነው። ከሌላ ዜጎች ጋር ስንነጻጸር በጣም ችግር ያለብንን። ስለዚህ ለራሳችን ቦታ እንስጥ፣ በልተን ስራችንን እንስራ በአግባብ። ያው ልንሰራ ነው የገባ ነው። ስራቸውን ለመፈጸም ደግሞ እኛ መጀመሪያ ራሳችንን መጠበቅ አለብን። ራሳችሁን ጠብቁ፣ ራሳችሁን ለመንከባከብ ሞክሩ። ይሄ ወንዳኒ ሻይ ገባውንም ቀመስ እያደርጋችሁ ስሩ ለማለት ነው። እኔ ገባ በጣም ነው የምወደው። ንስካፌና ገባ ወዳለሁኝ። ያው ንስካፌ ሲበዛ ጥሩ አይደለም፣ አታብዙ። እየመከርኳችሁ አይደለም እንድጠጡ ማለት ነው። የሀበሻ ቡና ቢሆን ያገኛችሁትን በቃ በተለይ አእምሯችሁን ፈታ የሚያደርግ ነገር ፍሻር ነገር ካለ ምንድነው የሚባለው ፈንዲሻ ማለት ነው ጋር አእምሯችሁን የሚያስደስታችሁን ነገር እያደረጋችሁ ስራችሁን ስሩ። በተረፈ ሌላው ነገር ምንድነው በቃ ራሳችሁን ለመጠበቅ ሞክሩ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለቤት